የሰው ልጅ በሁለት ክንፍ ነው የሚበረው በእስልምና ውስጥ አላህን በመፍራትና በመከጀል። አንዱ ብቻውን ካመዘነ የሚጠፋል። በእስልምና ታሪክ ውስጥ የጠፉ ግሩፖች እንደዛ ነው። ፍርሃቱ ብቻ የያዘው ሰው ጀሃነሙን ቅጣቱን ብቻ ያሰቡ እንደ ኸዋሪጆች ማለት ነው። ኸዋሪጆች ተቅዋ ነበራቸው፣ ኢልም ግን አልነበራቸው። ለዚህ ነው አልይን ገድለው ረዲየላሁ ዐንሁ በሰይድና አሊ ደም አላህ ጋር እንቀርባለን ያሉ ሰዎች እኮ ናቸው። እኛንን ኢስላም አሉና አልይን ካፍር አደረጉት እና አብዱራህማን ኢብኑ ሙልጂም አሊ ሰይድና አሊ ሊገድሉ የተነሱት ሰዎች እኮ አሊ ኢብኑ አቡ ጣሊብ፣ ዐምር ኢብኑ አልዓስ፣ ሙዓዊያ ኢብኑ አቡ ሱፊያን ረዲየላሁ ዐንሁ እነዚህን ገድለው አላህ ጋር በእነሱ ደም ጀነት ሊቃረቡ ታያላችሁ። ይሄንን እዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ስትሰሟቸው ቁርአናችሁን ትንቃላችሁ አሉ። ሶላት ሲሰግዱ ስታያቸው ሶላታችሁን ትንቃላችሁ አሉ። ነገር ግን ላ የተጃወዙ አን ሀናጅርሂም አሉ። ቁርአኑ ከጉሮሯቸው አይወርድም አሉ ረሱል ሰለላሁ ዐለይሂ ወሰለም። ምላስ ላይ ነው ያለ። ለዚህ ነው እስልምና በጣም ጥንቃቄ የሚፈልግ ዲን ነው።